Hello, the excellence and remarkable student of 2001 exit exam taker of in Ethiopia. Today I'm so excited of doing of this exit exam because it is helping much more for your expectation. ዛሬ ደግሞ እንግዲህ ገራሚ የሆኑ ጥያቄዎችን ይዤላችሁ መጥቻለሁ። እናንተ በትዕግስት ይህን ጥያቄ መከታተል አለባችሁ ማለት ነው። ከዚያ በመቀጠል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ሰብስክራይብ ያረጋችሁ ደግሞ ላይክ በማድረግ ወደ ቪዲዮ እንቀጥል ይላል። The first question is on the job training method by which human resource managers focus on transferring of employee from job to job on a systematic and regular basis. Pay attention everybody. Give your hearts. A. Internship. B. Special project. C. Job rotation. D. Job instruction. A. B. C. It's theoretical, okay? C. Theoretical training. Bravo, C is exceptional. I'm telling you that to everybody from the beginning. እኔው በጋራ ለምሳሌ አንድን ኤምፕሎይ ለምሳሌ ካምፓኒ ኤ ኤንድ ካምፓኒ ቢ የሚባሉ ካምፓኒዎች ቢኖሩ አንድን ኤምፕሎይ ሰራተኛ ከካምፓኒ ኤ ወደ ካምፓኒ ቢ ወስደን ትሬኒንግ የምንሰጥበት ሲስተም በሲስተማቲክ ወይም ሬጉላር በሆነ መልኩ ምን ይባላል ይላል። ለምሳሌ ካምፓኒ ቢ ላይ በጣም ኤክስፐርት ኢንተሊጀንስ ጀንትልሜን ዘ ጂኒየስ ማይንድድ ፐርሰን ኤምፕሎየር ካሉ ካምፓኒ ኤ ላይ በተቃራኒው የስኪል ጋፕ ያለባቸው አካዳሚካሊ ፕሮፌሽናሊ ጋፕ ያለባቸው ሰዎች ካሉ እነዚህን ኢንተግሬት በማድረግ ይህን ጋፕ እንዲሞሉ ከካምፓኒ ኤ ወደ ካምፓኒ ቢ በመውሰድ ኢንተግሬሽን ፈጥረው ጋፕ ያለባቸውን ሰዎች at the top of the mountain እንዲደርሱ ስኪል ጋፓቸውን እንዲሞሉ የምናደርግበት ትሬኒንግ ሜትድ ምን ይባላል እያለ ነው። within a practically not theoretically that is job rotation ይባላል። job rotation ማለት አንድ ካምፓኒ ወደ አንድ ካምፓኒ ኤምፕሎይን በመውሰድ ትሬኒንግ መስጠት ማለት ነው። The other is a theoretical method everybody. So the real answer of here is job rotation ይላል። job rotation ነው። Second, ሁለተኛ ጥያቄ which of the following factor is affecting product distribution channel choose ይላል። which of the following factor is affecting product distribution channel choose? A. product value. B. order size. C. ownership. D. market type ይላል። እንግዲህ በፕሮዳክት ዲስትሪቢዩሽን ቻናል ቹዝ ጊዜ አፌክት የሚያደርገው የትኛው ነው ይላል። አሁን እዚህ ጋር ልብ ብለን የምናየው ነገር ሙሎችም አፌክት ያደርጋሉ። ነገር ግን which is the huge impact of product distribution የሚለውን ስናይ ከሙሎች በበለጠ ደግሞ በጣም ኢምፓክት የሚያደርገው የትኛው ነው የሚለውን ነው ልንመርጥ የምንችለው እንጂ እንዳልኳችሁ as I told you the beginning product value, order size, ownership, market type የሚያደርጋሉ። ነገር ግን ወትኛው ነው በጣም ቢግ ኢምፓክት ያለው የሚለውን ስናይ ማርኬት ታይፕ ነው። ኦኬ so the correct answer is market type. Market type a huge impact for product distribution channel choose. you got me? እንግዲህ አሁን ኤግዚት ኤግዛም ላይ አንድ ልብ የምንለው ነገር ፈተናው ሲዘጋጅ አንዳንዴ ተመሳሳይ የሆኑ ምርጫዎችን ፖዚቲቭ የሆኑ ምርጫዎችን ያመጣና ከዛ ላይ ግን የኛ ስራ ሊሆን የሚችለው የትኛው ነው በጣም ኢምፓክት ያለው ብለን በመረጋጋት ተረድተን መስራት አለብን። so the correct answer is market type ይላል። so third, among product development cycle the stage by which product will offer for the market is ይላል። I'm telling you the truth everybody. Listen carefully. It's an amazing question. Among product development cycle, stage by which product will offer for market is አለ። እንግዲህ በፕሮዳክት ዲቨሎፕመንት ሳይክል ጊዜ ስቴጅ ባይ ዊች እንግዲህ በፕሮዳክት ዲቨሎፕመንት ሳይክል ስቴጅ ጊዜ ፕሮዳክቱን ወደ ገበያ የምናወጣበት ስቴጅ የትኛው ነው እያለ
got me? We have 8 stages እንግዲህ ወደ 8 ስቴጅ አሉ። ነገር ግን እዚህ ጋር ግን እየጠየቀን ያለ የትኛው ነው ኦልሬዲ ሁለመናውን ፊኒሽድ አድርገን ወደ ገበያ የምናቀርብበት ፊኒሽድ ሌቭል ላይ የደረሰው ስቴጅ እያለን ነው። አይዲያ ዲቨሎፕመንት አይሆንም፣ ኮንሴፕት ዲቨሎፕመንት አይሆንም፣ ማርኬት ቴስቲንግ አይሆንም። the answer is D ብራቭ። ማርኬት ቴስቲንግ የምንለው ግን አሁን እዚህ ጋር ማርኬት ቴስቲንግ የምንለው ማለት ነው ያ ኦፍ ኮርስ ኢትስ ፊኒሽድ ነው። ነገር ግን ሪያክት ቱ ኒው ማርኬት ነው። እንግዲህ ማርኬት ቴስቲንግ ላይ በቃ ያችን አላረ የሰራውን ስራ ቴስት የምናደርግበት ነው። ኢትስ ናት የት ፊኒሽ ኦኬ። ነገር ግን ፊኒሽ አላረግነውም። ኮመርሻላይዜሽን ግን ኦልሬዲ ሁለመናውን ፊኒሽ አድርገን ቴስት አድርገን ወደ ገበያ የምናቀርብበት ነው ማለት ነው። ሶ ዘ አንሰር ኢዝ ሶ አዚህ በመቀጠል የማሳሰባችሁ ነገር እንግዲህ ኢትዮጵያ ውስጥ ያው ዩቲዩብ ቢታይም ባይታይም አይከፍልም። ብራውፋ ሄልፒንግ ኦፍ ዱይንግ ኦፍ ኤግዛም ፎር ዩ። ነገር ግን ኤግዛም መስራት ለእናንተ ጠቃሚ ይሆናል ብለን ስናስብ እየሰራን ነው። ከቻላችሁ ግን ጨላ እኔ እንዳገኝ ከፈለጋችሁ ወይም ኢንካም እንዳገኝ ከፈለጋችሁ ግን ቪፒኤን አብሮ ኤቭሪባዲ ቪፒኤኑን አብራና ዩናይትድ ኪንግደም ወይም ዩናይትድ ስቴትስ ወይም ውጭ ሀገራት ላይ ካሉ ሀገራችሁ ላይ ኮኔክትድ አድርገህ ብታየው እኔ የተወሰነ ጨላ ማግኘት እችላለሁ ማለት ነው። ጨላ አገኘሁ ማለት ደግሞ ኢንዳይሬክትሊ በዛ ሞር ሞቲቬት የሆንኩኝ የናንተ የተለያየ ኤግዛም ያለኝ ፖቴንሻል ተጠቅሜ እንዴት እንደምታልፉ ሳይኮሎጂካሊ ኤንድ ፕራክቲካሊ ኮንሴፕቹዋሊ ለመስራት ዝግጁ ሆናለሁ ማለት ነው። ሶ እንዳልጨቀጭቃችሁ ከቻላችሁ ቪፒኤን አብርታችሁ እዩት እላለሁ። አራተኛ ሶስተኛ ኮመርሻላይዜሽን ብለናል። አራተኛ the following is not among feature of communication አራተኛው ማለት ነው A it's purposive, B it is solution, C it is conceptual, D use symbol. Yeah, of course it is the easy question. Which of the following is not among feature of communication? እንግዲህ በኮሙኒኬሽን ጊዜ ፊውቸር ያልሆነው የትኛው ነው እያለ ነው። It is purposive. Yes, purposive ነው። C it is conceptual ነው። Yes, it is conceptual ነው። contextual ነው። D use simple no? Yes, it is simple no? Because of sometimes you have to express for your feeling to visual expression or nodding. Most of the time you take of nodding, okay? If you agree or disagree, you use to nodding. That is used to simple. So እንግዲህ በኮሙኒኬሽን ላይ used to symbol, it is contextual, and it is purposive. But B is it is solution የሚለው it is not feel always. እንግዲህ በኮሙኒኬሽን ጊዜ ሁሌ ሶሉሽን ሊገኙበት አይችልም። ኦኬ ሁሌ ሶልቭ ልናደርግ አንችልም። ሊሆን የሚችለው ግን ኢት ኢዝ ሶሉሽን ነው። ኦኬ ሶሉሽን ሁሌ ኮሙኒኬሽን ጊዜ ሶሉሽን ልናገኝ አንችልም። ኢት ኢዝ ናት ፊውቸር ኦፍ ኮሙኒኬሽን። ሶ አንሰር ኢዝ ቢ ይላል። which of the following is not true about the project style? what is project? እንግዲህ ፕሮጀክት ማለት ምን ማለት ነው? እንግዲህ ፕሮጀክት ማለት I will tell you about that is choose A up to choose D. But now I want to telling about that is the general explanation of a project. እንግዲህ ፕሮጀክት ማለት ለምሳሌ ነው ዋሽንግተን ዲሲ ወይም ዩናይትድ ስቴትስ ላይ አንድ ግራሚ ካምፓኒ ብከፍት ዩናይትድ ኪንግደም ላይ ግራሚ ካምፓኒ ስከፍት ፕሮጀክት የሚያመራው ፕሮፖዛል አንደኛ ስፔሲፊክ የሆነ ጎል ወይም ኤም ያስፈልገዋል ወይም ፕላን ያስፈልገዋል። ሁለተኛ በቃ ዲፋይን የሆነ የመጀመርበት ቀንና የመጨረስበት ቀን ያስፈልገዋል። Please everybody to wishing of to open of Washington DC. So ይህን ማሟላት አለበት። እስኪ ምርጫውን ነው። Give your hearts everyone. A. Its description are not specific by its nature. Is it a big X? Its description are not specific by its nature. ይሄ specific by it's not specific by nature specific አይደለም ያለ ነው። ይሄ ትልቅ ስህተት ነው።
You know that? It's a big X. Because project በባህሪው it is objective ነው and specific ነው. Okay? Second, it is served to define the beginning and the end of the project. ቢ ላይ ደግሞ define to the beginning የመጀመሪያው የምንጀምርበትና የምንጨርስበትን ክሊር በሆነ መልኩ ያስቀምጣል. Yes. C, the cost and staff level are high at starting level of the project. እንግዲህ ፕሮጀክትን በምንጀምርበት ሰዓት በጣም ብዙ ወጪዎችን ይጠይቀናል ነው እያለ ያለው. Yes, of course, it's right. D, it starts with the identification of an idea for the project. It starts with the identification of idea for the project. Yeah, of course, right. It's right. But the wrong question, the wrong answer is A. Descriptions are not specified by its nature. መልሱ ማን ይሆናል ማለት ነው? A ማለት ነው. So, 6. ስድስተኛ among the beneficiary of entrepreneur wealth, which one provide input for business entity ይላል. What is beneficiaries? Beneficiary means a stockholder, okay? እንግዲህ stockholder ማለት ነው. So, among the beneficiary of entrepreneur wealth, which one provide input for business entity? እንግዲህ በstockholder ጊዜ society, supplies, government, employees, it's include. ብራውፍ እየጠየቀን ያለ እዚህ ጋር ግን which provide input for business entity input የሚያቀርበው የትኛው ነው እያለን ነው ያለን. it's supplier ማለት እንግዲህ አቅራቢዎች ናቸው. you got me? አቅራቢዎች. so the beneficiary of entrepreneur with which one provide input from business entity means supplier ነው ማለት ነው. okay, you got me? you got me? so the correct answer is B, supplier ይላል. suppliers. 7. Which of the following data collection technique is not recommended to gather data from illiterate target group? እንግዲህ እዚህ ጋር ደግሞ እንግዲህ ዳታ ጋዘሪንግ ቴክኒኮች ውስጥ አለ። ከዳታ ጋዘሪንግ ቴክኒኮች ውስጥ ላልተማሩ ማህበረሰቦች ሪከመንድድ የማይደረገው የትኛው ነው ይላል። recommend That's why to illiterate target means uneducational person or uncivilized person or of course have to skill gap or knowledge gap or writing gap or of the answer. የተለያየ ጋፕ ካላቸው ሰዎች ጋር የማይመከረው ዳታ ጋዘሪንግ ሲስተም የትኛው ነው? especially in the countryside of people. you got me? A, observation በመመልከት ምልከታ፣ B, questionnaire፣ C, interview፣ D, focus group። እንግዲህ ኦብዘርቬሽን ኖርማል ነው፣ ችግር የለም በኤሌክትሪክ ታርጌት ቢሆንም። C, interview it is normal። D, focus group ደግሞ it is normal but of questionnaire እንግዲህ በጽሁፍ የጽሁፍ ግን it is ጽፋ ለምሳሌ አንድን ኢንፎርሜሽን ለማግኘት ወደ ካንትሪ ሳይድ ወጠን በጽሁፍ ጽፋችሁ ስጡ ብንላቸው የላ ታሪክ ነው የሚመስላችሁ። you got me? because of most of the people even they don't writing about of them names, okay? so it's difficult of asking to writing for your feelings of that environment. so the biggest wrong question is questionnaire. መልሱ B ይሆናል ማለት ነው። ኮሜንት ይላል፣ ኮሜንት አድርጉ። you got me? 8. which of the following is the common characteristics of that preferred stock share with common stock? which of the following is the common characteristics of that preferred stock share with common stocks? እንግዲህ ከፕሪፈርድ ስቶክ እና ከኮመን ስቶክ ኮመን ካራክተሪስቲክስ ኮመን የሚያረጋቸው የትኛው ነው እያለ ነው። አንድ የሚያረጋቸው ሊሚትድ ዲቫይድስ ናውት፣ ዲቫይድ አር ታክስ ፍሪ ናውት፣ ቮቲንግ ራይትስ ናውት። the correct answer is absence of maturity date ይላል። ትክክለኛው መልስ absence of maturity date ይላል። so the answer is C. 9. Among the essential quality of entrepreneur
which one can significantly affect the success of the entrepreneur business ይላል። Yeah, of course, I think you like a vibe. You like a vibe. I know you like a vibe. A, skill. B, hard work. C, attitude. D, knowledge. Among the essential quality of entrepreneur and entrepreneur, example of me, which one can significantly affect the success of the entrepreneur business? And in business success ላይ ለማድረስ በጣም biggest impact ያለው የትኛው ነው እያለ ነው። you got me? skill, yeah, it is impact አለው ነገር ግን as I told you question 2 it is have a little degree. hard work, yeah, of course the same. knowledge, yeah, ሙሎችም አፌክት ያደርጋሉ ነገር ግን በብዛት አፌክት ሊያደርግ የሚችለው የትኛው ነው? attitude man, attitude ነው። because of እንግዲህ አመለካከት የምንለው or of we can call it of character የምንለው yeah, of course skill, hard work, attitude, knowledge, it is affect all are, but of which one is the biggest impact? ነገር ግን የትኛው ነው በጣም ኢምፓክት ያለው ካለ attitude ነው። እንግዲህ አመለካከት ምን ነው? የፈለገ ስኪል ይኖርህ፣ ሃርድ ወርክ ይኖርህ፣ ኖሌጅ ይኖርህ፣ ነገር ግን you always to think pessimistic በጣም ጨለምተኝነት የሆነ የጭፉን አስተሳሰብ ሁሉ የምታስብ ከሆነ you are fail man, you are fail. I'm telling you the truth everybody. Please watching for yourself. You have to think optimistic. You have to build up your habit of future. The bright future or optimistic ማሰብ አለባችሁ። so pessimistic የምታስብ ከሆነ ሃርድ ወርክ የሚኖርህ በጣም ጠንክረህ ብትሰራም ስኪልም ቢኖርህ የፈለገ ስኪል ኖሌጅም ብትሆን attitude ከሌለህ የሆነ ቀን መውደቅ አይቀርም ማለት ነው። ስለዚህ the most impact is attitude ነው። so ይህ ሰው ይህ ኢሞጂ መነጽሩን ፒክ አፕ በማድረግ በትትና እየጠየቃችሁን ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር እንድታደርጉ so you have to take the credit እንግዲህ ዳችሁ መወጣት አለባችሁ። you have to take the responsibility ኃላፊነታችሁን ተወጡ። unless if you don't accept for this hobby, I feel so sorry. We have to continue everybody, never give up. So let's get it off. Which one of the following is among the nature of strategy implementation ይላል? A, it is primary and intellectual process. It's not of the right answer because of primary and intellectual process ምንለው that is strategy formation ላይ ነው የሚገኝ because ነገር ግን strategy implementation it is a reaching of the finishing process. okay, so it's not the real answer. B, basically it is the responsibility of strategies. ይሄ ደግሞ ሞር የሚሆነው strategy formation እንግዲህ ስትራቴጂስቶች በብዛት strategy formation ነው የሚያደርጉት እንጂ strategy implementation ላይ have to the other steps. D, it's focus on efficiency of an organization ይላል። focus of efficiency of an organization. Of course it is right, but it is essential in the beginning up to the end. እንግዲህ it focus to efficiency of an organization ምንለው እንግዲህ focus efficiency ላይ focus ማድረግ መጀመሪያ አንስቶ እስከ መጨረሻው it's essential. so እዚህ ጋር ግን correct answer የሚሆነው የትኛው ነው ብለን ስንጠይቅ C ማለት ነው። it focus on positioning force before the action ይላል። question 11, regardless of the difference in size, goals, missions and strategies, we can find that all organization exercising management function and this review of the management is significance of management, function of management, universality of management, contribution of management. እንግዲህ regardless of the difference in size, goal, mission, strategy, we can find that all organization exercise management. እንግዲህ አንድ ኦርጋናይዜሽን በሳይዝ ሊለያይ ይችላል፣ በጎል ሊለያይ ይችላል፣ በሚሽን በስትራቴጂ ሊለያይ ይችላል። ይጋችሚ ላርጅ ሚዲየም ስሞል ሊሆን ይችላል፣ ፕራይቬት ሴክተር ኦር ፐብሊክ ሴክተር ሊሆን ይችላል። ነገር ግን እነዚህ ሙሎች ካምፓኒ ወይም ሴክተሮች የጋራ የሚያደርጋቸው ነገር የትኛው ነው እያለን ነው።
ማኔጅመንት የጋራ ሶ እንግዲህ አሁን ኤክሰርሳይዝ ማኔጅመንት ፋንክሽን የጋራ የሚያደርጋቸው ነገር የትኛው ነው ይላል። that is significance of management, it is not the correct answer. Function of management is not the correct answer. Contribution of management, it is not the correct answer. ግን ዩኒቨርሳሊቲ ኦፍ ማኔጅመንት ማለት ግን እነዚህ እነ ፕላኒንግ እነ ሊዲንግ እነ ኮንትሮል እነ ስታፊንግ የሚባሉት የግድ ያስፈልጋሉ በማንኛውም ኦርጋናይዜሽን። ሶ the correct answer is universality of management ይላል። if garami everybody if garami so of course subscribe አድርጎ everybody በጣም ከ70% በላይ ሰብስክራይብ ሳያደርግ ነው እየተመለከተ ያለ። ያ of course ይህን ቪዲዮ በባለፈው የሰራሁትን ወደ 5000 ምናምን ሰው አይቶታል። ነገር ግን ከ5000 3% እንኳን ሰብስክራይብ አላደረገም። I feel so sorry everybody, but I'll never give up to making of an amazing question for you because of whatever you had or love me, I wanted to help you. ምንም ቢሆን ምን እንግዲህ እናንተን ለማገዝ ቆሜያለሁ። ነገር ግን ሰብስክራይብ በማድረግ VPN አብርታችሁ በማየት ብትተባበሩ እኔ ደግሞ I'm so excited and being of strong. Let's get it everybody. Thank you so much. Question 12. Competitive bidding. Competitive bidding is effective in supplier selection of business organization where competitive bidding is effective in supplier selection of business organization where A. Buyers has preferred supplier of the product. Buyers prefer supplier of the product prefer ሲያደርጉ B. Provide requirement or ambiguous or አጨቃጫቂ ሲሆን D. Requires wide range of performance factors. ሲኖር these three choices is a stupid explanation especially of the competitive bidding is effective in supplier selection of business organization. So the correct answer is C. High volume of item demand. ሲኖር እንግዲህ competitive bidding is effective in supplier selection of business organization ይሆናል ማለት ነው። So the correct answer is C ማለት ነው። Okay 13 which one of the following is not basic information required to solve transportation problem ይላል። So the following is not basic information required to solve transportation problem. Management attitude, supply capacity, destination demand, unit transportation cost ይላል። ይፍጋራሚ እዚህ ጋር supply capacity, destination demand, unit transportation cost that is the basic information required to solve transportation problem ናቸው። ነገር ግን management attitude it is not the real answer of here. Supply capacity, suppliers capacity, destination of demand, unit transportation cost it is solving of information required to solve transportation problem. But of management attitude it is not necessity answer to required to solve transportation problem. Okay, so the answer is A ይላል። You get me? Choose the following are among factors affect strategy choose ጋር ስናደርግ affect ከሚያደርጉት except የሆነው የትኛው ነው? ያ of course competitor ambition a little bit በጣም ትንሽዬ አስፈላጊ ነው። ነገር ግን ከነዛ እንደነዛ አይሆንም። ለምሳሌ nature of environment የግድ ነው። company culture የግድ ነው። film internal realities የግድ ነው። ይጋችሚ በረፋ ይሄ ኮምፒውተር አምቢሽን ወይ የተቀናቃዮች ፍላጎት ግን is not equal to the other choices. So the correct answer is computer ambition ማለት ነው። መልሱ computer ambition ይሆናል። If someone strongly believes that the best decision in which benefits that the greatest number of concerned people, which ethical theory is considered. I'm asking a related question for you. What's your expectation? You believe for the majority decision or you take for the minority decision? እንግዲህ እዚህ ጋር የሚለው
እዚህ ጋር ይሄ እንግዲህ ውሳኔዎች የሚወሰኑት በጣም ብዙ ህዝብ ያመነበት ነገር ሁሉ ትክክል ነው ብሎ የሚያስብ ነው። አሁን እንግዲህ ይህ ቲዮሪ ብዙ ህዝብ የወሰነበት ብዙ ህዝብ አግሪ ያደረገበት ማጆሪቲ ህዝብ ዲል ያደረገበት የተስማማበት ነገር ሁሉ እውነታ ነው ብሎ የሚያስብ ቲዮሪ የትኛው ነው እያለ ነው። ኤ ካልቸራል ሊበራሊዝም ቲዮሪ፣ ቢ ዩኒላተራል ቲዮሪ፣ ሲ ሶሻል ሊበራሊዝም ቲዮሪ፣ ዲ ዲኖቶሎጂካል ቲዮሪ። The correct answer is unilateral theory። እንግዲህ ዩኒላተራል ቲዮሪ የምንለው ለምሳሌ 1000 ሰው ቢኖር እና 10 ሰው ቢኖር 1000 ሰው የተናገረው 1000 ሰው ይሄ ይሆናል ብሎ ያስቀመጠው ከ10 ሰዎች ይበልጣል እውነታ ነው ብሎ የሚያምን ነው ሰው ዩኒላተራል ቲዮሪ ይላል። በተቃራኒው ደግሞ ዲዮቶሎጂካል ቲዮሪ የምንለው ደግሞ at the inverse of 10 ሰዎች ያወሰነ ከ1000 ይበልጣል ብሎ የሚያስብ ወይ consider የሚያደርግ ethical theory ነው ማለት ነው። cultural liberalism that's a pattern of life and also social liberalism ተመሳሳይ ነው። ስለ ካልቸር consider የሚያደርግ ነው። social liberalism በተመሳሳይ እንደዛው ነው ማለት ነው። so the correct answer is B ማለት ነው። እንደነገርኳችሁ በቃ subscribe አድርጉ፣ it's must for you። like አድርጉ የለው ሰው እንዲደርስ it is must for you። I wanna commanding you everybody just like that of a shouldering of OB and VPN abro በቃ unless you are not my friend everybody, you are not my relative, you are not my type man። ከዚያው ግን እኔ I feel so sorry ችግር የለውም tell you the truth 17 ይላል which of the following involves taking a specific function that your company was doing, having another company perform that function for you and integrating their work back into your operation። ለምሳሌ እኔ አሁን ኢትዮጵያ ውስጥ በጣም በቢሊዮን ዶላር የሚንቀሳቀስ ካምፓኒ ቢኖረኝ በኔ ካምፓኒ ስር 75000 ሰራተኛ የሚሰራ ከሆነ 75000 ሰራተኛ በካምፓኒ ውስጥ የሚንቀሳቀሰውን the flow of activity 75000 በተሰጠን ጊዜ ገደብ ባቀድነው ልክ መጨረስ ካልቻርነ ያቀተን ወደ ሌሎችን ካምፓኒ በመጠየቅ እንዲሰሩልን ግማሹን በዚህ ቀን እንዲሰሩልን ብለን የሆነ ኢንፑት ሰጠን አውትፑትን ተሎ እንዲጨርሱልን የምናደርገው ነገር ምን ይባላል ማለት ነው። I'm telling you everybody I want to teaching I want to explain just like that practical so አይምሯችሁ ላይ የሆነ ስዕል መፍጠር አለባችሁ። የኔ ካምፓኒ ኑሮይ 75000 ሰው በውስጥ የሚንቀሳቀስ ኤምፕሎየር ኑሮይ 75000 ሰው የኔን ካምፓኒ ፕላን እቅድ በተሰጠው ልክ መጨረስ ካልቻለ ኦኬ የላ አዲሽናል ሰው የሰው ኃይል ያስፈልገናል ወይ አዲሽናል የሰው ኃይል ስኪልማን ያስፈልገናል ብለን ስናስብ ይሄን ወርክ ከካምፓኒ ውጭ ላሉ ሰራተኞች በመስጠት የተወሰነ ጊዜና ገደብ ሰጠን በዚህ ጊዜ እንድታስገቡልን ብለን የምንሰጠው የሥራ ድርሻ ምን ይባላል ይላል። outsourcing everybody supply chain ordering of sourcing the answer is outsourcing መልሱ ይሆናል outsourcing ማለት ነው። ኦኬ outsourcing ይባላል። if ገራሚ so want it from of providing variety short-term incentive to encourage purchase of a product in marketing function. This is the easiest question for here. እንግዲህ providing of variety short-term of incentive encourage purchase of product in marketing function ምን ይላል መሰላችሁ? ለምሳሌ አንድ ከተማ ላይ አሪፍ ሆቴል ይኖር ተባለ። ይህ ሆቴል ቅዳሜ ከምሽቱ 1 ሰዓት እስከ ሌሊቱ 7 ሰዓት ወደኔ ሆቴል የመጣ ለምሳሌ 3 ጃምቦ ከጠጣ 1 ጃምቦ በነጣ ሰጠዋለሁ ወይም 3 ወይን ከጠጣ 1 ወይን በነጣ ሰጠዋለሁ ብሎ ኢንሴንቲቭ ወይም ኢንካሬጅ ካረገ ማህበረሰቡን በማረግ የሚሰራ ቢዝነስ ወይም ማርኬት ፋንክሽን የት ነው እያለ ነው። that is short term
ኢንሴንቲቭ ቱ ኢንካሬጅ ፐርቼዝ ያለ ማንኛው ሰው እንዲገዛ ኢንካሬጅ ማድረግ መገፋፋት። የኛ ህዝብ አሁን ለምሳሌ ከምሽቱ 1 ሰዓት እስከ ሌሊቱ 6 ሰዓት ከመጣህ 2 ወይን ጠጥተህ 1 ወይን ይጨመርሃል ካልኸው እንዴ አባቴ አይኑን አይሽቶት ነው ይሄዳል። that is the market system you got me some market system so እንደዚህ በማድረግ የሚሰራ የማርኬት የትኛው ነው እያለ ነው። a public relation is not b direct market is not personal selling ጋር የተያያዘ ነው። c advertising ደግሞ ቪዲዮ audio calling ላይ that is a part promotion በክፍያ የሚደረግ ነው። ዲግን ሴል ፕሮሞሽን ይባላል። የተወሰነ ቅናሽ ተሰጥቶ ሰዎች ኢንካሬጅ ሆነው እንዲገዙ ወይም እንዲጠቀሙ ሰርቪሱ እንዲጠቀሙ የሚደረግበት የማርኬት ፋንክሽን ሴል ፕሮሞሽን ይባላል። ኦኬ the answer is D. Tony Mirbona is senior manager in Giz International Company and he gives some average mark for all employees regard of their performance. This error committed by Mirbona is ይላል። ለምሳሌ እኔ አሁን የኮካኮላ ማኔጀር ብሆን አጠቃላይ የሰራተኛውን ውጤት ወይም አካዳሚክ ፐርፎርማንስ ፕሮፌሽናል ስኪላቸውን አቨሬጅሊ ሰርች ማስቀመጥ ከሆነ የትኛው ኤረር ነው ያለብኝ? እኔጋ ያለው ኤረር የትኛው ነው? ሄሎ ኢፌክት ኤረር፣ ሌንሰንስ ኤረር፣ ኮንትራስት ኤረር፣ ሴንትራል ቴንደንሲ ኤረር። እነዚህን በስነ ስርዓት ልትይዙልኝ ይገባል ኤቭሪባዲ። ምክንያቱም በየአመቱ አንድ አይቀርም። በቃ ይሄ ጥያቄ ላይ መጣ ይችላል፣ ግን በየአመቱ አንድ አይቀርም። ሶ ለምሳሌ ሄሎ ኢፌክት ኤረር የምንለው ማለት ነው። ለምሳሌ አንድ ሰው በጣም ጥሩ ስራ ከሰራ ከዛ ቀን አንስቶ በቃ ይሄ ሰው he's a strong man she's a strong women በቃ አንድ ጠንካራ ነገር ሲሰራ ካገኘሁት አንድ ቀን ወይም ሲሰራ ካገኘሁት እሱማ ጀግና ነው ብሎ መወሰን ማለት ጀነራላይዝ አድርጎ መወሰን። በቃ ቀጣይ በቃ መጥፎም ነገር ሊሰራ ይችላል፣ ግን አንድ ቀን ጥሩ ነገር ስለሰራ በጥሩ ነገር መያዝ ሄሎ ኢፌክት ኤረር ይባላል። በተቃራኒው ደግሞ አሎ ኢፌክት ኤረር ይባላል። በተቃራኒው ደግሞ አንድ መጥፎ ስራ ሲሰራ ታይቶ ቀጣይ ድንጋይ ቢፈልጥ ማይመሰገን ሰው that is horror effect error ይባላል። horror effect error you got me horror effect error ሊንሰንስ ኤረር። እቺ ሊንሰንስ ኤረር ምንላት ደግሞ አጠቃላይ ጀነራላይዜሽን ይሄ ካምፓኒ የኔ ካምፓኒ ሰራተኞች ሙሎች ስማርት ናቸው ብሎ በቃ ሁሎችን በጥሩ ሁኔታ የኔ ካምፓኒ ሊንሰንስ ኤረር ናቸው። ሊንሰንስ ኤረር ማለት ደግሞ የኔ ካምፓኒ ሰራተኞች በጣም ስማርት ናቸው ብሎ መወሰን ማለት ነው። ይጋሽ ሙላውን በጅምላ ስማርት ናቸው ብሎ መወሰን። ሌዚነስ ፍሪ ቲዮሪ የሚለው ኦርጋናይዜሽን ቲዮሪ አሁን ሌዚነስ ፍሪ ቲዮሪ የምንላቸው በአብዛኛውን ሰራተኞች በቃ ማኔጀሩ አይቆጣጠራቸውም ዛጋ። ምክንያቱም በጣም ስኪልማን ሰው ናቸው ታውቃለህ፣ የሚገቡ በጣም ኤክስፐርት ያደርጉ። ከዛ አንፃር ሙሎችን በጅምላ በራሳቸው ፍላጎት በራሳቸው ስሜት እንዲሰሩ ይፈቀዳል። አዚ ላይም ሊንሰንስ ኤረር የምንለው ደግሞ ያኛው ያ አምቼሪ you have to remember እንድታደርጉ ነው እንጂ አይገናኝም። ሊንሰንስ ኤረር ማለት ግን አጠቃላይ የሆነ ካምፓኒ ላይ መጥፎም ሰው አለ፣ ጥሩም ሰው አለ፣ ካከለኛም ሰው አለ፣ ግን ጥሩ ሰው ነው ብሎ መወሰን ማለት ነው። ኮንትራስት ኤረር የሚለው ደግሞ አለ። ይሄ ኮንትራስት ኤረር ምን ነው? ለምሳሌ አንተ የሆነ ፕሬዘንቴሽን ተዘጋጅተህ ሄደህ ካንተ በፊት ያቀረበችዋ ፕሬዘንተር ግን በጣም ጥሩ አድርጋ ካቀረበችው አንተ ማከለኛ አድርጋ ነው ያቀረብከው፣ ግን በቂ ነው it's enough። በኋላ አንተን ከሷ ጋር ኮምፔር በማድረግ እሱማ በጣም ውድቅ ነው ብሎ አሳንሰው መስጠት that is contrast error ይላል። They are not watching for your real performance. They are compare for the other person, the before or after for your serve. Central tendency error ምንለው ደግሞ ይሄ ደግሞ average ታይቶ የሚሰጥ error ነው። So the answer is D. I'm telling you the truth. The answer is D. Okay.
ጥያቄ ቁጥር 21 among the different type of adjusting capacity strategy one that is common when demand fluctuation are not extreme is called or the other side to uniformal ምንም የዲማንድ ፍላክቹዌሽን ቢኖር ፍሌክስ ማያደርግ it is always to static ስታምበርም ከፍ ሲልም ዝቅ ሲልም የማይቀያየር ዩኒፎርም የሆነ ስትራቴጂ የትኛው ነው እያለ ነው። እስቲ ዲኒው ቼዝ ዲማንድ ስትራቴጂ ምንለው እንግዲህ እንደ ዲማንዱ ነው። አሁን እዚህ ጋር ስትራቴጂ ምናወጣው ይሄ አይሆን ሲ ሳብኮንትራክቲንግ ስትራቴጂ ምንለው just like that አውትሶርስ ነው። አንዳንዴ የሆነ ነገር ሲያስፈልገን ሳብኮንትራክት ያስፈልገን አንደስ ደግሞ አንፈልግም ካልና አንፈልግም ነው። aim to depend the situation ነው። ይሄ ደግሞ ኦቨርታይም ኤንድ አንደርታይም ማለት ደግሞ በተመሳሳይ የሆነ አውትፑት በጣም ማምረት ስንፈልግ ኦቨርታይም እንጨምራለን። አውትፑት ደግሞ ለሰርቫይቫል ይቆይ ከተባለ አንደርታይም ሰራተኛ ምን እንቀንስ ይችላል። depend of the situation man ግን ሌቭል ፕሮዳክሽን ስትራቴጂ የምንለው ግን ዩኒፎርም ቀጥ ያለ ዲማንድ ፍላክቹዌሽን ቢያደርግም not extreme በቃ ዲማንድ ፍላክቹዌሽን ቢያደርግም ባለበት የሚቀጥለው ሌቭል ፕሮዳክሽን ስትራቴጂ ይባላል። so the answer is a ማለት ነው። okay 22 in which product life cycle stage highly required to design እንግዲህ በፕሮዳክት ላይፍ ሳይክል በፕሮዳክት ላይፍ ሳይክል ስቴጅ ላይ ወደ 4 ስቴጆች አሉ። እነ ኢንትሮዳክሽን እነ ግሮውዝ እነ ማቹሪቲ እነ ዲክላይን ሶ ከዚህ ስቴጅ ላይ በጣም ሃይሊ ሪኳየርድ ዲዛይን የሚደረገው የትኛው ነው አለ። ግሮውዝ ላይ ናውት ይሄ ግሮውዝ ላይ ኦልሬዲ ዲዛይን ተደርጓል። ማቹሪቲ ጋም ዲክላይን not here አሁን እነዚህ already they passed of some step አልፈዋል። ነገር ግን ኢንትሮዳክሽን ላይ highly required to design በጣም carefully በሆነ መልኩ ዲዛይን ይደረጋል። so the correct answer is introduction። እንግዲህ ጋይስ ራሳችሁን እየፈተሻችሁ ኦኬ ጥያቄውን ፖዝ እያረጋችሁ እኔ ሳልሰራው ፖዝ እያረጋችሁ የራሳችሁን እየሰራችሁ መምጣት አለባችሁ። ምክንያቱም you have to measure your performance okay 23 supplies are expected to be evaluated against all of the following standard except ይላል። supplies are expected to be evaluated against all of the following standard except እንግዲህ አንድ ሰፕላይን ቫሉዌትድ የምናደርገው በስታንዳርዱ ቫሉዌት የምናደርግበት ከምናደርግበት ውጪ የሆነ የት ነው ይላል። according of Ethiopian supplier እንግዲህ አቅራቢዎችን ስፔሻሊ በእኛ ሀገር ራሱ ቫሉዌት የምናደርጋቸው አንደኛ ኮምፒታንሲ ነው፣ ሁለተኛ ኮሚትመንት ቱ ኳሊቲ ነው። yes ኳሊቲ ጋር ዲ ደግሞ ኮንሲስታንሲ ነው፣ ቀጣይነት ሊኖረው ይገባል። okay competency and consistency is essential according of in Ethiopian standard of supplier but of purchasing ethics የምንለው ይሄ ትንሽ have to question okay የገዥታዎችን ኤቲክስ ስታንዳርድ ያደርጋል የሚለው ይስተት ነው። okay so the answer is C share ይላል እዚህ ጋር look sometimes watch horizon ሁሉን ማየት አለባችሁ። ኦኬ ዋች ሆራይዞን አሁን ያለፈ እዚህ ጋር ሼር ምናምን ኮሜንት የሚለው ማየው ሶ ኤግዛም ስትመጡም ሲመጣ መሸወድ የለባችሁም። ይሄንም ማየት አለባችሁ። ኦኬ ሶ when you watching about for the bottom of share you have to going directly share for that. Thank you so much everybody listening for this amazing voice. Okay I'm telling you the truth. 24 which business environment is unfavorable for the growth of entrepreneur venture እንግዲህ አሁን እዚህ ቢዝነስ ኢንቫይሮንመንት ላይ ለኢንተርፕረነሮች በጣም አዳጋች ወይም የማይመች ሲቹዌሽን የሚፈጠርበት የትኛው ምርጫ ላይ ነው ይላል። አንደኛ ሃይ ሬፑቴሽን ይሄ መሆን አለበት የግድ ነው፣ ሬፑቴሽን ያስፈልጋል።
C, demand, high demand. Yes, of course, right. D, high purchasing power. It's an amazing to adding some volume of supplier and demander to recommend of ambitious of high purchasing power. Amazing answer. But of B, high tax የምንለው እንግዲህ especially we have been here to sometimes to high burden of tax. ሃይ ታክስ የሚጫን ከሆነ አንድ ኢንተርፕረነር ከቢዝነሱ ሊወጣም ይችላል፣ ዲሳፒር ዲክላይን ሊያረግም ይችላል። so high tax is difficult. The answer is B, high tax ማለት ነው። okay if garami everyone. okay which one of the following managerial skills is equally important for all management levels? እንግዲህ ማናጀራል ስኪሎች ጋር ለሙሎች እኩል ኢምፖርታንት ወይም እኩል አገልግሎት የሚሰጠው ሌቭል የትኛው ነው ያለ ነው። ኢንተርፐርሰናል ስኪል፣ ፎርካስቲንግ ስኪል፣ ኮንሴፕቹዋል ስኪል፣ ቴክኒካል ስኪል። ኦኬ እንግዲህ ኮንሴፕቹዋል ስኪል የምንለው ቶፕ ሌቭል ላይ የምንጠቀምበት ነው። ቴክኒካል ስኪል የምንለው ደግሞ ሎወር ሌቭል ላይ ነው። ኢንተርፐርሰናል ስኪል ላይ የምንለው ደግሞ ሚድል ሌቭል ኦር ዘ ብሪጅ። ሶ አሁን ይሄ ኢንተርፐርሰናል ስኪል የምንለው ሚድል ሌቭል ስለሆነ ለቶፕ ሌቭልም ለሎወር ሌቭልም አገልግሎት ይሰጣል። ሶ ኢኳል ኢምፖርታንት ፎር ኦል ማኔጅመንት ሌቭልስ የምንለው ለሚለው አንሰር ሊሆን የሚችለው ኢንተርፐርሰናል ስኪል ነው ማለት ነው። ይጋችሚ ሶ ዘ አንሰር ኢዝ ኤ። 26 among statistical data collection process, the stage which involves complex and sophisticated mathematical technique is data organization, data presentation, data analysis, data collection. Listen carefully everyone. Among statistical data collection process, the stage which involves complex and sophisticated mathematical technique. በጣም sophisticated የተወሳሰበ የተለያየ በርደን ያለበት ማቴማቲካል ቴክኒክስ የትኛው ነው ያለ። ዳታ ኦርጋናይዜሽን አይደለም፣ ዳታ ፕሬዘንቴሽን አይደለም፣ ዳታ ኮሌክሽን አይደለም. The answer is data analysis. You have to check everybody to reading for your textbook. I'm telling the truth everybody. The correct answer is data analysis ይሆናል ማለት ነው። if garami 27 all are demerit of internal source of requirement ይላል። what's the meaning of demerit? Demerit means that is the disadvantage or merit means advantage. እንግዲህ demerit ማለት ጉዳቱ ነው፣ ሜሪት ማለት ደግሞ ጥቅሙ ወይም አድቫንቴጁ ማለት ነው። ሶ አዚጋ ባንድ ኦርጋናይዜሽን ውስጥ ሰራተኞችን የውስጥ ሰራተኞችን በውስጥ በመናሳደግበት ጊዜ ከሚመጣብን ቻሌንጅ ከሚመጣብን ክፍተት ወይም ጉዳት ውጭ ነው እያለ ነው። it may lead to inbreeding. ያ of course እንግዲህ ሰራተኞችን በውስጥ ስንቀጥር አንደኛ it may lead to inbreeding. ያ of course ወደ አንድ ዝርያ ወይም ዝም ብሎ it is being of ignorance or of just like that to intellectual myopia የሚባል ነገር አለ። የእውቀት ልህቀታችን ኦልሬዲ ምንም አዲስ ነገር ልናይ አንችልም። ዝም ብሎ completely inbreeding ነው ሊሆን የሚችለው። it may lead to inbreeding. እንግዲህ intellectual myopia ወይም ignorance ወይም ዱልነስ የምንለው ነገር ይከሰታል ማለት ነው። B, the choice of selection is restricted ይላል። እንግዲህ አንዳንድ ኦርጋናይዜሽን ላይ በተለምዶ ከበፊት የነበሩ ሰራተኞችን በዚያው የሚቀጥልበት አካሄድ አለ። አውጭ ግን የተማረ ኃይል በጣም አውትስታንድድ ፐርሰን በጣም the youngest outstanding person እያለ ከውስጥ ጦረታ ወጣው ሳል ራሱ የሚቀጥልበት አጋጣሚ ነገር አለ። ሶ በዛ ኬዝ የውስጥ ሰራተኞችን በውስጥ በምንቀጥርበት ጊዜ ለመምረጥ መረጣ ላይ ገደብ አለው እያለ ነው። ስንመርጥ ገደብ አለው እያለ ነው። yes it is demerit. D, if promotion is based on seniority, reality capable person may be left out. ፕሮሞሽን ዲሞሽን ይባላል። ፕሮሞሽን ማለት እንግዲህ እድገት ነው። ዲሞሽን ማለት ደግሞ መውረድ ነው። ኦኬ so it's based on seniority
and really capable person may be left out. Yeah, of course, I'm telling you the right everybody because of I have experience. What am I telling of here? እንግዲህ በብዛት እኔ እንኳን ከማያቸው ኦርጋናይዜሽኖች ውስጥ አንዳንድ ሰራተኞች ለምሳሌ ማስተርስ ዲግሪ ይዘው ጥበቃ ወይም ጽዳት ሊሆን ይችላሉ። ነገር ግን በተለምዶ በፊት በገቡበት 10 ዓመት 20 ዓመት ስላገለገሉ ኤችአር ላይ የተቀመጡ በዲፕሎማ ወይም ኢቭን ራሱ ከጽዳት ከምናምን አድርገው በዲፕሎማ በልምድ ቤዚክ ቱ ሲኒዮሪቲ ውስጥ ብቻ ኤችአር ላይ ወይም ትልልቅ ዳይሬክተር ምናምን ሆኖ የሚያገለግሉ አሉ። ኦኬ ሶ ይሄ አንዱ ዲስአድቫንቴጅ ነው። ሲ ግን it improve return on investment of human resources. This is merit advantage, okay? ይሄ ደግሞ አድቫንቴጅ ነው። so the correct answer is C. The correct answer is C, okay? John 8, which of the following do not belong to the characteristics of successful leadership? Successful leadership. እንግዲህ አንድ ስኬታማ የሆነ ሊደር ከሚያደርገው ድርጊት ውጭ ነው እያለ ነው። ወይም አንድ ስኬታማ የሆነ መሪ ሊያደርገው የማይችለው ነገር የቱ ነው እያለ ነው። A. Enable others to act. Yes. B. Inspire to share the vision. Yeah. ቪዥናቸውን በመንገር ኢንስፓየርድ ያደርጋል። C. Model to the why. መንገድ ጠራጊ ነው። ይፍጋራሚ D. Strictly follows the process. Strictly የምንለው ደግሞ በጣም ግትር የሆነ ስትራቴጂ አውጥቶ ፕሮሰሱን በዛ ፕሮሰስ እንዲመሩ ማድረግ ይሄ አንድ ሰክሰስፉል የሆነ ሊደርሺፕ ሊያደርገው የማይችል ነገር ነው። ኦኬ ይፍጋራሚ so the answer is D ማለት ነው። the other is the character of successful leadership. You got me? 29 all are objective of business plan except በነገራችን ላይ እቺን ቦርጫም ኢቲቪ ታውቃታላችሁ? መታቃት ከሆነ ኮሜንት ላይ we know ብላችሁ we know the board of ኢቲቪ ብላችሁ ጻፉ። yeah of course this channel sometimes that's a funny spice. Okay, so let's get it. 29 all are objective of business plan. እንግዲህ በቢዝነስ ፕላን ላይ ኦብጀክቲቭ ኖት ሳብጀክቲቭ ኦብጀክቲቭ ከሚሆኑት ውጭ ነው እያለ ነው። A. give direction to the vision of formulate. yes እንግዲህ ቢዝነስ ፕላን ጥቅሙ አንዱ ዳይሬክሽን ያሳየናል። ታውቃለህ ቪዥናችን የደፊቱን ያሳየናል። B. seek learn from financial institution. ያ እንግዲህ ዋናው ቢዝነስ ፕላን ብድሮችን ከፋይናንሻል ኢንስቲትዩሽን እንድናመቻች የሚያደርገናል according to business plan. C. objectivity evaluate the prospect of the business. ያ እንደ ፕሮስፔክታችን እንግዲህ ቫሉዌት ይደረጋል። yeah of course culture language and other. D. push others from joining the business. push others from joining the business. ይህ ማለት ደግሞ የሎች ወደ ቢዝነስ እንዲገቡ ፑሽ ያደርጋል ያስገድዳል ማለት ነው። ይሄ ኖት ኦኬ the answer is D. except የሚሆነው D ነው። okay everybody don't forget about for subscribe comment like share if you now staying of don't subscribe comment like I know you have to intellectual myopia. I'm telling you the truth everybody. እንግዲህ እስካሁን እነዚህን ሶስቶችን ነገር ያላረገ VPN ያላበራ ሰብስክራይብ ኮሜንት ያላረገ ሰው ስፔሻሊ you have to you got intellectual myopia. okay you have to intellectual myopia. እነዚህን የተገበረ ግን you are a smartest person. your future is bright. okay 30 quality is defined by the customer is. እንግዲህ ኳሊቲ በከስተመሮች እንዴት ነው ዲፋይንድ የሚደረገው ይላል። an realistic definition of quality. Note. B. user based definition of quality. C. product based definition of quality. D. manufacturer based
definition of quality እንግዲህ ለምሳሌ ዲጋ ስንነሳ manufacture based definition of quality means manufacture ጋር ነው ዲፋይን ሊሆን የሚችለው C product based definition just like that ደግሞ በፕሮዳክቱ ነው B user based definition of quality ምንለው ግን by the customer means user okay so user based definition ማለት ደንበኞች at the right time ተጠቃሚዎች ምን ይፈልጋሉ የሚለውን ማጥናት and quality defined to the by the customer የሚለውን ያሟላልናል so the answer is B user based definition of quality ይሆናል ማለት ነው if garami 31 from the following which one is economic or control criteria to define a small micro enterprise አሁን ከነዚህ ውስጥ አለ control criteria የሆነው የትኛው ነው economic control criteria የሆነው A market share B volume of deposit C number of employee D total output total capital investment እንግዲህ በማይክሮ ኢንተርፕራይዝ ላይ economic control criteria ሊሆን የሚችለው market share ነው okay because volume of deposit number of employees total of capital investment የሚሉት እንግዲህ ሳይዝ ላይ ነው የሚመደቡት ማለት ነው you got me size ጋር so the answer is A ማለት ነው 32 the last የመጨረሻው ይላል የመጨረሻው look the emoji everybody don't forget it 32 the marketing concept holds that consumers will favor product that are widely available and low in cost is ምን ይላል መሰላችሁ the marketing concept holds that consumers will favor products that are widely available and low in cost እንግዲህ ማርኬቲንግ ኮንሴፕቶች ጋር በጣም ያው በየአመቱ ጥያቄ ይመጣል it must to coming every years to one question it's minimum one question up to 3 questions ከአንድ እስከ 3 ጥያቄዎች ይመጣሉ እንግዲህ that's maximum 3 question minimum 1 question okay so በማርኬቲንግ ኮንሴፕት ውስጥ አለ በጣም ብዙ ምርት በማምረት በዝቅተኛ ዋጋ መሸጥ ያዋጣል ብሎ የሚያምን የማርኬቲንግ ኮንሴፕት የትኛው ነው ይላል production concept selling concept marketing concept product concept I'm telling you individually እንግዲህ ሙሉዎች ለነግራችሁ ፈልጋለሁ because it is essential ለምሳሌ D product concept እንግዲህ በፕሮዳክት ኮንሴፕት ጊዜ it believes quality product concept ጊዜ እንግዲህ ኳሊቲ ታያል ኢኖቬሽን ክሬቲቪቲ ብራንድ ታይቶ ነው የሚያቀርቡት በቃ በኳንቲቲ ምናምን አይደለም በቃ ብራንድ እንትን ብለው ፕራይስም ሊጨምሩ ይችላል they never to think of price በቃ ብራንድ የሆነ ነገር አቀርበው በጥሩ ዋጋ ነው የሚሸጡት ፕሮዳክት ኮንሴፕት ማለት ነው C ማርኬቲንግ ኮንሴፕት ይሄ ማርኬቲንግ ኮንሴፕት ምንለው ደግሞ it is match buyer and seller or customer needs and wants okay እንግዲህ ማርኬቲንግ ኮንሴፕት ምንለው የከስተመር needs and wants-አቸውን ማች እንዲያደርግ ተደርጎ የሚሰራ ነው okay the right person the right time okay B selling concept ደግሞ aggressively ነው በቃ aggressively hands out good የሚባል ነገር አይደለ ሰዎችን በቃ ሰዎች የሆነ ዋጋ የሚገዙት ያ ፕሮዳክት ኳሊቲ የሚሆን አይሆን አግሬሲቭ በማድረግ ነው ፑሽ በማድረግ ፐርሲዩድ በማሳመን ነው ብሎ የሚያመን ነው production concept is the correct answer the marketing concept holds that consumer will favor product that are widely available and low in cost እንግዲህ የፕሮዳክሽን ኮንሴፕት የምንለው ግን ብዙ ምርት አምርቶ ለደንበኞች በዝቅተኛ መሸጥ ያዋጣል ብሎ የሚያምን ነው so the correct answer is A ነው ያው ሁሎችንም በስነ ስርዓት እንድትረዷቸው የግድ መረዳት አለባችሁ so እንግዲህ የላ እንዲሰራላችሁ የምትፈልጉ ሆነ ኮሜንት ላይ continue our teacher ብላችሁ ጻፉ የሎችንም ኤግዛም በየአመቱ አሪፍ ጥያቄ ማይቀርም በየማስባቸውን ጥያቄዎች ሰራላችኋለሁ እናንተ ብቻ ያው ሰብስክራይብ አንም እስቲ ወደ 10 ሺህ እናስጠጋት thank you so much everybody